የማሮቼ ፍቅሮቼ ጨረቃ ፋሚሊ ባይዘው ሳይለንት አድርጌ ነው። ወደ ሀይሚዬ ተሸርቶ ነው ወይስ ሀይሚ ናት የምሸርተው ወይስ እነሱ ናቸው ወደ ሀይሚትዬ የሚሸርቱት? እና ሀይሚትዬ ኮሜንት የምትሰጣቸው ማለት ነው። ይህም መልሱልኝ። በሀይሚዬ ቲክቶክ ገጽ ነው። ሲቀጥል ደግሞ ጨረቃ ናት የኔ ስማርት ማለት ነው። እኔ አድናቂም አይደለም ደጋፊም አይደለም የሀይሚዬ እህት ነኝ ትላለች። ጀግኒት ብያታለሁ። እና እንደዚህ አይነት ድምፅ ነው ያለው። ከሙዚቃ ጋር አላስገባሁትም። እኔ የሀይሚትዬ እህት ነኝ ነው የምትለው። ትክክል። በቃ እህት መወለድ እኮ ቋንቋ ነው ወዶቼ ማለት ነው። ሪሊው ነው የምነግራችሁ። እና ብዙ ደግሞ እኛ ስደት ላይ ያለ ነው ከእህት በላይ አንድ ሰው ሲሆንልን ስንወደው መወለድ ቋንቋ ነው እንላለን። እና ሶዛት ኤኒዌይ በዚህ አጋጣሚ የመጣሁበት ይሄን አንድ ጥያቄ መልሱልኝ። ከላይ ወደ ታች እየወረድኩ ነው። ከአንዱ ቤት ስራ ወደ አንዱ እየሄድኩ ማለት ነው። እንደዚህ አይነት መዳም ማን ያለው መልካሞች ናቸው። ባይዘው ስራ ይሰጣጣሉ እርስ በርሳቸው። ሲቀጥል ደግሞ ውዶቼ፣ ማሮቼ፣ ፍቅሮቼ አንድ የሁላችንም ጥያቄ የብዙዎቻችንም ጥያቄ ላንብብላችሁ። እኔ ምለው ይገባኛል ድራማ እንደሆነ እዩ የምትባል ልጅ ስርዓት የላትም። የምትሰራውን እንኳን አታውቅም። ይህ ሁሉ ህዝብ እየተጨነቀ ለምንድን ነው ብሩክና ሀይሚ ዝም ያሉ? ለምንስ ዝም ይላሉ? ለምንስ በዚህ መልኩ እንድትሰራ ፈቀዱ? ቢኒያምም አውቆ ነው ተባብሮ ነው የሚሰሩት። ከቻላችሁ አስተላልፉ። በጣም አድናቂሽ ነኝ ብለኛለች። ውድ የምወድሽ በጣም ይቅርታ፣ ትንሽ የተቆራረጠ ነው የማወራው። ምን አለ መሰላችሁ ውዶቼ ማለት ነው እየተደረገ ያለው ነገር በጣም ያሳፍራል። በጣም ከምነግራችሁ በላይ ማለት ነው። እዩ የምታደርገው ነገር በጣም ይዘጋል። ግን የኛ ጥያቄ ሀይሚዬም ብሩክም ለምን አያስቆሟትም? ፎርዋት እሷ ማን ስለሆነች ለምንድነው የማያስቆሟት እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ነው። ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ፣ ማሮቼ፣ ፍቅሮቼ እንግዲህ እየተካሄደ ያለው ነገር በጣም ያሳዝናል፣ በጣም ያሳፍራል። ከምር ነው የምለው። እና ውዶቼ ማለት ነው ስለ እዩ ጉዳይ ነው ሞርዛ ማወራው። ስለ እዩ ጉዳይ ለምንድን ነው እዩ ሰርታለች፣ ተጠቅማለች። ብሩክና ሀይሚ በጣም መልካሞች ናቸው። በጣም ሰው እንዲያድግ ነው የሚፈልጉት፣ ሰው እንዲለወጥ ነው የሚፈልጉት። ግን እሷ ምንድነው ኦዲየንስ እንዲርቅ ኦዲየንስ እያስጨነቀች ነው። ሀይሚዬና ብሩኬ ደግሞ የራሳቸው የሆነ ኦዲየንስ አላቸው፣ የራሳቸው የሆነ ተከበረ ሰው አላቸው። ስለዚህ በተቻላቸው መጠን ሀይሚዬና ብሩኬ እዩን ማስቆም አለባቸው። ለምን በቃ ይነፍ ይበቃታል። ሪሊዮ ነው የምነግራችሁ። ከእሷ ጋር ያለው ደግሞ ማነው ስሙ? ማን ነበር ስሙ? ብዙም ስሙ አይያዝልኝም። ቢኒያም የተባለው ደግሞ ምንድነው አሽቃባጭና አስመሳይ ነው። እሱም ለጥቅሙ ነው የብሩክን ስም እየጠራ። ሌላው ደግሞ ሀይሚዬና ብሩኬ መስት ማስቆም አለባቸው ውዶቼ ማለት ነው። ማስቆም አለባቸው። ባይዘግሎ የወሬ ነገር ግቢ ውስጥ ቆሜ ነው ማውራችሁ ማለት ነው። ለምን እዛ ከሄድኩ ደግሞ ትንሽ ሰዓት የሚይዛታለች ከኔ ጋር አራስ ልጅ ትንሽ ነው የሚባለው እንደዛ ማለት ነው። ለትንሽ ጊዜ ነው ግን እንግድነት የመጣ ነው እና ድምጽ ይገባበታል። ለዛ ነው ግቢ ውስጥ ቆሜ ነው እንግዲህ ይሄን ያክል መስዋዕት ማለት ነው። ኮሜንት ነው። ለኮሜንት ደግሞ ቢግ ሪስፔክት አለኝ ውዶቼ ማለት ነው። የኔም ጥያቄ ይሄ ነው። ሀይሚና ብሩኬ የዋህ ናቸው፣ ገር ናቸው፣ በጣም ገር ናቸው ሲበዛ ውዶቼ ከምነግራችሁ በላይ። ግን ይሄን ነገር ማስቆም ይችላሉ፣ ማስቆም ይችላሉ። ሌላው ደግሞ ምንድነው ውዶቼ እዩ በሰራውን ነገር ብሩክም ሀይሚም ይደግፋሉ። ለምን ባይደግፉ ማስቆም ይችላሉ። እዚህ ጋር ሆፕ ሆነን ስንናገር ገባችሁ? እኛ ችግር የለብንም። እኛ ድሮ ገና ብዙዎቻችን እናውቃለን ድራማ መሆኑን። አንዳንዱ ደግሞ እስከ መሳደብ ደርሷላችሁ። ዝም በይ አንቺ ይሄን ያክል አንቺ ፕራንክ ነው ብለሽ ሁሌ የምታወሪው ምንድነው? እዩ ጋር እውነት ሊኖር ይችላል ምናምን የምትሉት ይሄ ማለት ቢግ ሚስቴክ ነው ውዶቼ ማለት ነው። እና እዩ መሰራው ድራማ ነው። አሁን ግን ማስቆም አለባቸው ብሩክና ሀይሚ እላቸዋለሁ። ይድረስ ለሀይሚና ለብሩኬ ማለት ነው። ለምን እኛ ችግር የለብንም። ቪዲዮንም እያየን እናመጣለን እናወራለን። ግን ብዙ የሚጨነቁ እህቶች አሉ። እንደውም ልደቷን እንዳታበላሽ ምናምን ብለው በጣም የሚጨነቁ እህቶች አሉ። ስለዚህ በተቻላችሁ መጠን ብሩክና ሀይሚ አላስ እዩን አስቆሟት። የኔ ሜሴጅ እዩን አስቆሟት እንዴ!
እና ውዶቼ የኔ ሀሳብ ምንድነው? ሀይሚና ብሩኬ የኔ ሀሳብ ብቻ አይደለም፣ የብዙ ሀሳብ ውዶቼ። ለምን ሰው ስለምን ይጨነቃል? ሌላው ደግሞ ኦዲየንስ ልታሳጣ ነው እዩ ማለት ነው እንዴ። ሰው እኮ ውዶቼ ብዙ የምናስበው ነገር አለ እኛ የመዳም ቅመሞች። ስለዚህ ቢያንስ እዩን ማስቆም ያለባቸው ሀይሚዬና ብሩኬ ናቸው። ለምን? ለኦዲየንስ ለፋሚሊ እዩ በቃ ይበቃሻል፣ እስካሁን ሰርተሻል፣ አልሐምዱሊላ ኦዲየንሶቼ ቤተሰቦቼ እንዲጨነቁ አልፈልግም ማለት ይችላል። ለመሰላችሁ ውዶቼ እሷ ፊት ተሰጥታት ነው፣ ፊት አይታ ነው እንዴ። አንድ ሰው እኮ ለምንድነው ፊት ሲያገኝ ነው እንደፈለገ እንትን የሚለውና ሀይሚዬና ብሩኬ እንወዳችኋለን፣ እናከብራችኋለን። የኛ ልጆች፣ የኛ ምርጦች፣ አላህ ፍቅራችሁን ይጨምርላችሁ። አንዳንድ እህቶቼ ደግሞ አትጨነቁ ስትባሉ እኛን ስሙን ማለት ነው። አንድ እህቴ ደግሞ ሁለት አላችሁ እንትን የምትሉት፣ አንዷን ደግሞ ዲሌት አድርጌ ነው የምትሳደብ ያለሽ፣ ሁሌ ፕራንክ ነው ትያለሽ። የእዩ እውነት ነው ሲጀምር ብሩኬ ሲያልፍ ማይነካካው ሪሊውን ነው የምነግራችሁ። እኔ በዝሙት አልምልም፣ አያደርግም። እኔ እኮ ይቅርታሽ መጣሁ ይቅርታሽ ውዶቼ ማለት ድምፅ አለሳ የህፃን ልጅ ነው ብያችኋለሁ። ያው ተረዳላችሁ የኛ መዳም ቅመሞች ማለት ነው። እና ምን ላችሁ ፈልጌ ነው ብሩኬ አያደርግም። እኔ ዛሬ ብቻ አይደለም እኮ የምለው እኔ ስለ ብሩኬ የምመሰክረው ያኔ ነው፣ በጥሉ ጊዜ በምሳደብበት ሰዓት ነው። ያኔ በድራማው ጊዜ በሚያስጠላ ቪዲዮ ጊዜ ነበር። ብሩኬ ኔቨር አያደርግም። ገባችሁ? አያደርግም። እዩን ጨምላቃ ሴት አሰዳቢ እዩ ማለት ናት። በጣም አሳፋሪ። እንደዚህ አይነት ፕራንክ እንደዚህ አይነት ድራማ የለም። ሴትነትሽን ነው ያረከሹ ማለት ነው። በጣም ትዘጋለች። እኛም ደግሞ ዩቲዩብ ላይ ታውቃላችሁ ሚዲያ ላይ ነን። ለሷ ብቻ አይደለም ሚዲያ የተፈቀደው እናያለን። እኔ ራሴ በፊት አላይም ነበር፣ ለምን ይዋሻል? አሁን ደግሞ ቁጭ ስል ያው ቁጭ ነው ምለው። እንደምታውቁት ስራ ስትሰሩ ነው። ሞርዛኔ ደግሞ ከልጆች ጋር ነው ከላይ ወደታች ወደ ጎን ወደ ላይ እያልኩ ከልጆች ጋር ነው መሯሯጥ። ያው ከልጅ ጋር ስለሆነ ስልክ መስተነካካል ነው ግዴታ። ሚዲያ ላይ ደግሞ ፈትፋች ነኝ አያለው። እዩን ደግሞ ኮረኩማታለሁ፣ እያደነኳት አይደለም። እና ይሄን ይመስላል እንግዲህ ውዶቼ። አንዳንድ እህቶቼ ደግሞ አልሐምዱሊላህ መሳደብ ተውሽ የምትሉኝ፣ እኔ ተሳዳቢ አይደለሁም። እኔ በቪዲዮ ልክ ነው የምሰጠው። ለብሩኬና ለሀይሚዬ ቢግ ሪስፔክት ነው ያለኝ። በጣም ነው የምወዳቸው። በቃ አሁን የሀሳቤን የምኞቴን ነው እያደረሱ ያሉት። ለእነሱም ለእናንተም የሚያስደስት ነገር ነው። ትዕግስት የለንም። ይሄ ነገር ትንሽ ችግር አለብን እና በመነጋገር እንፈተዋለን ሁላችንም። በተቻላችሁ መጠን ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሀይሚዬ ብሩኬ የምንወዳችሁ የምናከብራችሁ የመዳም ቅመሞች እኛን የማይሰሙት በጣም እየተጨነቁ በጣም ብዙ እየተጨነቁ ነው ያሉት። ልደቱም ይበላሻል የሚሉም አሉ ፈርተው ማለት ነው። ስለዚህ እዩ ምንም አታመጣም። አስቁሙልን ባይነኝ፣ አስቁሙልን ባይነን። ይህን ይመስላል እንግዲህ ለድምፅ ጥራቱ አያም ሶሪ ማለት ነው። እወዳቸዋለሁ፣ አከብራቸዋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ